ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። በሰሜን ሸዋም ኩዩ ወረዳ ውስጥ የወያኔ ንብረት ላይ ህዝብ እርምጃ ወሰደ። አሁንም ህዝባዊ እንቅስቃሴ ኦሮሚያን እየናጣት ይገኛል። በወያኔ መንግስት አንገዛም ይበቃናል፣ ዶክተር መረራ ጉዲና በአስቸኳይ ይፈቱ፣ ዳውን ወያኔ ሲሉ የአምቦ ተማሪዎች ድምጻቸውን አሰሙ። በቅድሚያም ለክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ልደት በዓል አደረሳችሁ እያል ዜናው ሲተነተን እነሆ ወደ ዜናው እንሻገራለን። የአምቦ ተማሪዎች በድጋሚ ያንገዛም ባይነት የጸረ ጭቆና አመጽ በአምቦ ምድር እንደ ሳት ተቀጣጠለ። በሰላም ባስና 3 በህዝባዊ ወያኔ ንብረት ላይ ህዝብ እርምጃ ወስዶ ዶጋምድ አድርጎታል። ረቡዕ ከቀኑ 6 ሰዓት የተጀመረው በአምቦ ሁለተኛ ደረጃ ትምህርት ቤት የተማሪዎች የነጻነት እንቅስቃሴ ወደ አምቦ፣ ጨሪ፣ አዋሮ፣ ወደ አዲስ ከተማና ሌሎች ትምህርት ቤት አመጹ ተስፋፍቶ አጋዚን ወታደሮችን ውጥረት ውስጥ ጥለዋቸዋል። የኦሮሞ ተማሪዎች ዶክተር መረራ ጉዲና ሌሎችም እስረኞች በጥላቻም እየታሰሩት ያላንዳች ቅድመ ሁኔታ እንዲፈቱ ጠይቀዋል። የአምቦ ተማሪዎች የወያኔ መንግስት ጊዜያዊ አዋጅ ኮማንድ ፖስቱን አንቀበልም፣ ወያኔ አገዛዝ አሁን ይብቃ፣ አጋዚን አይገዛንም፣ ወታደር አገዛዝን አንቀበልም፣ የወያኔ ስርዓት አንገሽጉሽ ዳውን ወያኔ የሚሉ የተለያዩ መፈክሮችን ሲያሰሙ ቆይተዋል። የአስቸኳይ ጊዜ አዋጁን በመጣስ ለተቃውሞ አደባባይ በወጡ ጊዜ የተማሪዎች ቤተሰቦች የአጋዚን ወታደሮች በልጆቻቸው ላይ እርምጃ እንዳይወስድ ህዝቡ በጠቅላላ የአምቦ ምድርን ሲያጨናንቃት እንደዋለ ከቦታ የደረሰ መረጃ ይገልጻል። ቶታል በሚባለው ቦታ በድንጋይ መንገድ ተዘግቶ ለ2 ሰዓት እንደቆየም ከአካባቢው የደረሰን መረጃ ያስረዳል። በሰሜን ሸዋ ዞን ኩዩ ወረዳ ውስጥ በጠላት ንብረት ላይ የሚወሰደው ህዝባዊ እርምጃዎች ተጠናክረው ቀጥለዋል። ታህሳስ 16 2016 ዓ.ም በሰሜን ሸዋ ኩዩ ወረዳ ውስጥ ንብረትነታቸው የወያኔ የሆኑ መኪናዎች ከፍንፍኔ ከተማ ተነስተው ወደ ጎጃም በመጓዝ ላይ የነበሩ ከኩዩ ወረዳ ውስጥ በህዝባዊ እርምጃ ሙሉ በሙሉ ወድመዋል። ከፍንፍኔ ወደ ጎጃም የሚወስደው የመኪና አውሮ ጎዳና ለረጅም ሰዓት ተዘግቶ መቆየቱም ታወቀ። በጠላት ኃይሎችና ንብረቶቻቸው ላይ የሚወሰደውን እርምጃ አጠናክረን እንቀጥላለን ያለው ቄሮ አሁንም እርምጃው ተፋፍሞ ተጠናክሮ ይቀጥላል ብለዋል። ይህ እንዲህ እንዳለ ታህሳስ 17 2016 ዓ.ም ከፍንፍኔ ዙሪያ ቡራዩና ጉለሌ የዋቄፈታ ቤተ እምነት ተከታዮችን በመሰለል ለወያኔ ሪፖርት እንዲያደርጉ ያዘጋጃቸው የወያኔ ሰላዮች በቄሮ እጅ ወደቁ። የያዙት ከነ ዶክመንታቸው ቄሮም ሙሉ በሙሉ የያዙትን መረጃ ተረክበው አባረዋቸዋል። የሀገር ባለቤትነት ትግል አሁንም ተጠናክሮ መቀጠሉ ተዘገበ። የኦሮሞ ህዝብ የቁርጥ ቀን ልጅ የሆኑት ቄሮ ብሊሱማ አምባገነኑን የወያኔ መንግስት የአስቸኳይ ጊዜ ካወጀ ወዲህም በመላው ኦሮሚያ የሚያካሂዱትን ፍልሚያ አጠናክረው መቀጠላቸው የደረሰን መረጃ ይገልጻል። ታህሳስ 17 2016 ዓ.ም በኦሮሚያ ልዩ ዞን ፍንፍኔ ዙሪያ በለገጣፎ ከተማ ውስጥ በወያኔ በተጠራው ስብሰባ ላይ የቄሮ አባላትና ህዝብ በጋራ
በመሆን ተቃውሟቸውን ሲያሰሙ ውለዋል። አደባባይ በመውጣት ወያኔ ሌባ፣ ወያኔ አያስተዳድረንም እያሉ ህዝቦች ድምጻቸውን ሲያሰሙ ነበር። የመኪና አውራ ጎዳና በድንጋይ ተዘግቶ ውሏል። የኮማንድ ፖስት የጠራው ስብሰባ እንዲከሽፍ እንዲሰረዝም አድርገዋል። በዚህ ዕለት ቀስቃሽ ጽሁፎች የያዘሉ ወረቀቶች መለጠፋቸውና ለነዋሪዎቹም እንደተበተነ ቄሮ ከቦታው ለዝግጅት ክፍላችን ገልጿል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። በዚህ ሙዚቃ እንሻገራለን። Senhor, que
ብዙዎች ያለቁበት ማስተር ፕላን ህዋት በድጋሚ ሊያጸድቀው በኮማንድ ፖስቱ ሰበብ እናጸድቃለን ጨርሰናል እያለም እየፎከረ ይገኛል። በርካቶች ህይወታቸውን የገበሩበት ኦሮሚያን አናስነካም ያሉት የኦሮሞ ልጆች ህይወታቸውን ያጡበት እውነት ማስተር ፕላኑ ይከናወን ይሆን? አንድ ሀገር ሲሰፋም በምን መልክ ይሰፋ ይሆን? የኢትዮጵያው ማስተር ፕላን ወይስ ገዳይ ይሆን? ያደጉት ሀገሮች አንድ ሀገርን ሲያሰፉ መስፈርት ይኖራቸዋል ይሉናል። ብዙዎች በዚህም ይስማማሉ። ህዋት ግን ኪሱን ለማደበር ወይም ኪሱ እንዲሞላ ብቻ የደሃውን መሬት ነጥቆ ዞር ለማለት ቆርጦ ተነስቷል የሚሉም በርከትከት ብለዋል። ማስተር ፕላን ለክርስትና እምነት ተከታዮች በቅድሚያም ሜሪ ክሪስማስ እንኳን አደረሳችሁ እንላለን። የከበረ ሰላምታዬ ባላችሁበት ይድረስ። ዛሬ ሁለት እንግዳዎች ይዤ ቀርብ ያለው ፕሮፌሰር አሰፋ ጃለታና ዶክተር ቴሶ ግዛቸው ይሆናሉ። ከነሱ ጋር የምናደርገውን ውይይት እንድትከታተሉ ጋብዛለሁ። መልካም ቆይታ። ዜማው አየር ላይ አለ። Yo
manatu dabore sumana nabare koro yo funda kapani malanda yo funda dabani sika bidano tikatisi yo sendi de bukira bansisi sika bidano tikatisi yo sendi de bukira bansisi abaoda abadia abaoda ka abadia koromoda abadia feroda ka abadia ina palmajro wakoda kara kangara nari bore kapudira ina palmajro ተወዳጁን ድምፃዊ ጃፋር ዩሱፍን ከልብ እናመሰግናለን። ኦሮሚያም ደም እንደ ጎርፍ ፈሶበት የኦሮሞ ልጆች አጥንታቸውን እየከሰከሱበት ምድር ዛሬም ሊሸነሸን ወያኔዎች ቆርጠው መነሳታቸውን ራዲዮ ፋናም የወያኔም አንደበት የሆነው ገልጿል። ማስተር ፕላን እውነት የኦሮሞ ሕዝብን ይጎዳል ብለው ማሰብ አስቸጋሪ ነው ይላሉ አንዳንድ የትግራይ ተወላጆች። የከበራችሁ አድማጮች የከበረ ሰላምታዬ በድጋሚ ባላችሁበት ይድረስ። እንግዶቼ ለቃለ መጠይቁ ፈቃደኛ ሆናችሁ ስለቀረባችሁ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁኝ። እንደምን ውላችኋል? ነገራ አጥምርቱ እግዚአብሔር ይመስገን። እንዴት ናችሁ? በጣም እናመሰግናለን። ያ በጣም ደህና ነን። ሁለታችሁንም ከልብ አመሰግናለሁኝ። ሁለታችሁም በኦሮሞ ሕዝብ እንቅስቃሴ ውስጥ የጎላ አስተዋጽኦ አላችሁ። አሁንም ይሄንን እናንተን ልናቀርብ የቻልንበት በዚህ በማስተር ፕላኑ ላይ ለወገኖቻችሁ ያላችሁን ነገር እንድታካፍሉ በማሰብ ነው። ደግሜ አመሰግናለሁኝ። ወደ ውይይት ይገባለሁ። ፕሮፌሰር አሰፋ በአሁኑ ወቅት የኢትዮጵያ መንግስት ያለበትን የአቋም ወይም የፖለቲካ ሁኔታን እንዴት ይገመግሙታል? ሀገሪቷ ወዴት እያመራች ይሆን? akkuma beekamu biyya sana keessatti oromiyaadhaaf Itoophiyaan impaayera keessatti wanta baay'eetu deemaa jira. Oromoon waggaa tokko caalaa diddaa godhee mootummaa faashistii kana jilbeeffachiisee ture. Jilbeeffachuu kanarraa kan ka'een seera hatattamaa jechuudhaan seera baafatee Oromoo ajjeesuu, hidhuu, mana hidhaatti guuruu, dhokatee sanyii Oromoo duguuguu, dubartii ulfa ajjeesuu, ijoollee ajjeesuu, daa'ima ajjeesuu, horii saamuu uummata Oromoo irratti godhaa jira. Kun immoo kan inni godhuu fi uummata Oromoo akka harka isaa keessaa ba'e, akka inni dammaqee harka isaa keessaa ba'ee abbaa biyyummaa isaa raggaasifachuudhaaf mootummaa isaa reeffachuudhaaf wanta noolaansoo qabu wanta baree fi ijibbaata godhaa jira. Ijibbaata dhumaa mootummaa ijibbaata dhumaa godhaa jiru. Oromoonis of jiraachisuudhaaf olaansoo godhaa jira. Mootummaan faashistii Tigirees of jiraachisuudhaafitu waan dhumaa godhaa jira jechuudha. Dhachuunsaa wanta walitti naraaramne olaansoon Oromoodhaa fi mootummaan Tigiree wanta iddoo walitti araramanii wal duukaan jiran irra waan ga'anii jiranii fi waanuma sana danda'ame hundumaan Oromoo olaansoo Oromoo dhaamsuu, ija Oromoo dhaamsuu, olaansoo Oromoo balleessuu waan barbaaduuf maaster pilaanii kan jedhu kana fudhatee ammas waa'ee Finfinnee kanarratti maaster pilaan jedhee waanuma dura calqabee waanuma dura dhaabeera jedhee deebisee fudhatee dhufe. Gaaffii guddaan jiru maaliifitu mootummaan wayyaanee yookiin immoo mootummaan Tigiree kuni waa'ee Finfinnee kana yaada Finfinnee maaster pilaanii kana fidee dhufennaa jennee waan lamatu nutti dhaga'ama. Tokkoffaa Finfinnee dhuunfatan malee Oromiyaa bituun fi Itoophiyaa bituun hin danda'amu.
ምን እንደው ከዚህ ጋር ላቋርጦት ፕሮፌሰር አሁን እርሶ እየገለጹልኝ ያሉት ሁለት ነገር ነው እያወሩልኝ ያሉት አሁን ኦሮሚያንና ፍንፍን ኦሮሚያንና ኢትዮጵያን ቡልቹ እንደኛ ያሉኝ ነው ያሉት ምንድነው ሁለት ሀገርና ያለው ምክንያቱም ለአድማጭ ግልጽ እንዲሆን በደንብ እንዲያብራሩልኝ እፈልጋለሁ ቀደምም ሲያነሱ ኢምፓየር የሆነችዋን እያሉ ነው ምን ማለት ነው ኢምፓየር አይምታታም አኩሞ በኖ ኦሮሚያን ኮሎኒዳ ኦሮሚያን ጃርማ ጃራ ኩለ ሰጋፋ ከሰ ቦጀምቴ ወርሎርድ ዮክስሞ ሽፍቶታ አበሻራን ቦጀምቴ ጋርጋርሳ አውሮፓ ላኔ ከስማ ሞቱማ እንግሊዝ ዳፊ ሞቱማ ፈረንሳይ ሞቱማ ጣሊያን ዳ ቀወን ከነመፊ ኦሮሞ ኦጋ ሰደሞ ጫላ ሎለኒ ኦሮሞ ቀበተኒ ኦሮሞ ፍጠኒ ኮሎኒ ጎዳኒ የሮፍጣን ሰና ኦሮሞ ሰኝ ኦሮሞ ድጉጉ ለፎ ኦሮሞ ራፍለቹዳን ኡመት ኦሮሞ ገርበጎቹዳን ፍለተኒ ከናፍ በርሞ አፍሪካን ቢያ አፍሪካ ስክራምብል ፎር አፍሪካ ካንጀሩ ጨጨቤ ቀበተ መገሳ ኦሮሚያን ቀበተንቴ ቢያ አቢሲኒያ ዮክስሞ ቢያ ቦደ ኢምፓየር አቢሲኒያ ዮክስም ኢምፓየር ኢትዮጵያ ካንጀሩ ሙትመካምቴ ከናፊ ኦሮሚያን ቢያ መታሽ ደንደሱዳ ኮሎኒ ኢትዮጵያ ተመካ ማከጀሪ ዶክተር ግዛቸው እስኪ ይገምግሙልኝ በአሁኑ ወቅት የህዋት እውነት ጠንካራ ነው አሁን ያለበት የሥርዓቱ በምን ሁኔታ ላይ ይገኛል አሁን ፕሮፌሰር ያነሱት ነገር አለ የኦሮሚያ ኮሎኒ ነች የሚለውንም አነስተዋል ከዚህ ጋር እስኪ አያይዘው ይመልሱልኝ መጀመሪያ ግን ህዋት ራሱ ጠንካራ ነው ያለው ስርዓትስ እንግዲህ በተለያዩ መስፈርቶች ነው የምናየው አንድ መንግስት ጠንካራ ነው የሚያሰኘው የህዝብ መሰረት ሲኖረው ነው የህዝብ ድጋፍ መሰረት ሲኖረው ነው የህዝብ ድጋፍ መሰረት በተለያዩ አካባቢዎች በዛ ሀገር ውስጥ የለውም በእኛ በኦሮሚያ ውስጥ ብቻ ሳይሆን በተለያዩ አካባቢዎች እንደዚሁ ድጋፍ ሰጥቶታል ሁለተኛ ነገር ደግሞ መንግስት የሚባለው ራሱ መስፈርቱ የሶስትዮሽ የሆነ መልክ ይኖረዋል ስልጣኑ መንግስት እንዲባል ከተፈለገ አንደኛ ህዝቡ በፍላጎትና በፍቅር ያ መንግስት የሚያወጣውን መተዳደሪያ ደንቦችን እና መመሪያዎችን በፍቅር በፍላጎት መውሰድ አለበት ኃይሉንም ኃይል አለው የመንግስት ኃይል አለው የአስተዳደር ኃይል አለው ጉልበት አለው ብሎ በፍቅር በፍላጎት መውሰድ አለበት ማለት ነው አንደኛው ሁለተኛው ነገር ደግሞ በፍራቻ ይሄንን ነገር ባልፈጽም መንግስት ሊቀጣኝ ይችላል ቅጣት እስራት ግርፋት ብያ ፈርቶ የሱን መመሪያ የሚከተል ከሆነ ወይም ደግሞ መንግስት አሁን እያደረገ እንዳለው በግድ ይሄንን ውሰድ እንደዚህ አታድርግ እንደዚህ አድርግ ይሄን ዲሽ ይሄን ቲቪ አትዩ ይሄንን ኢንተርኔት አትዩ ይሄንን ነገር አታድርጉ ብሎ መብታቸውን እስከ መከልከል ደረጃ ሲደርስ ማለት ነው ሶስት መንገዶች አሉት መንገድ እነዚህ መንገዶች ማለት ነው እነዚህ መንገዶች በሙሉ ፈርሷል በፍላጎት የኛ ህዝብ ይሄንን መንግስት አይከተልም በፍቅር አልተቀበለው ፈርቶም ደግሞ ገና ለገና ይገለኛል ብሎ ተቃውሞውን አልተወም እንደገና ደግሞ አጥቷም ይያለ አታድርግ ይያለ እንቢ ይሄ መብቴ ነው ይሄ ሀገሬ ነው ብሎ እንትን ይያለ ስለሆነ እነዚህ መስፈርቶች ተሰብረዋል መንግስት የሚያሰኙ የመንግስት የፓወር መገለጫ መንገዶቹ the three phases of power የሚሉት ፈረንጆቹ ማለት ነው እነዚህ ተሰብረዋል ስለዚህ ይሄ መንግስት በቂና እንደ መንግስትም የሚቆጠር መንግስት አይደለም ይሄ እንደ ተራ ወንበዴ እንደ ተራ ግሩፕ የታጠቀ ግሩፕና ህዝቡን እየገደለ እየጨፈጨፈ ያለ ተራ ወንበዴ
ተብሎ ነው የሚቆጠረው። ይሄ መንግስትም ተብሎ ሊቆጠር አይችልም። መልካም እንግዲህ ፕሮፌሰር አሰፋ እንደው ይሄ ማስተር ፕላኑን ከዚህ በፊት የፍንፍኔ ልዩ ዞኖች የሆኑትን የኦሮሚያን ልዩ ከተማዎች ወደ ፍንፍኔ አጠቃለው ቆዳውን ለማስፋት ህዋት ሞክሮ ነበረ። በዚህ ምክንያት በርካታ የኦሮሞ ልጆች ተቃውሞት ህይወታቸውንም ደማቸውንም አጥናቸውንም ከፍለዋል። አሁን እንደ አዲስ ይሄ ማስተር ፕላን ለማጸደቅ እየሰራ እንዳለ በኮማንድ ፖስት ስር ረግጦ ለማጸደቅ እየሞከረ ነው። የኔ አሁን ልጠይቆት የምፈልገው ማስተር ፕላን የከተማ መስፋት ባደጉት ሀገር እንዴት ነው የሚከናወነው? እንዴት ነው ማስተር ፕላን ትርጉም ሊኖረው ይሆን? ህዋት ያለው ማስተር ፕላንና ያደጉት ሀገራት የሚያደርጉት ይሄ ማስተር ፕላንን እስኪ እያነጻጸሩ እንዲገልጹልኝ እፈልጋለሁኝ። Gaaffii gaariidhaa biyya guddatanii biyya demokraasii ta'e keessatti mootummaa naannoodhaa fi mootummaa magaala sana bulchuutu mari'atee utuu horii namaan saamin utuu lafa namarraan fudhatin akkamittiin magaala keenya bareechinee soshanaaleetu mariidhaan hojjeta. Kanaafi karaa barumsaa karaa waa'ee nagaa waan barbaachisu hundumaa ummata cikkee jiraatu kun keessumaa warri magaala sana jiraatan akka gaariitti akka isaan ittiin jiraatan demokraasii haqaanii mootummaa isaan bulchataniinitu utuu naman saamin utuu nama lafarraa hin ari'in akka itti katamaa magaalli sun itti guddatu irratti hojjetama. Kun kan kana akkuma sileelee mootummaa nama saamuu mootummaa humnaan lafa namarraa fudhatee abbaa jaallatee firee abbaa jaallate immoo irraa fudhatee yoo inni didi ajjeesee irraa ari'ee waan fudhatuuf kun magaala maaster pilaanitu hin ta'in maaster saamichaati. Kun maasterii hattuu ittiin sanyii tokko yookiis uummata tokko irraa saamanii uummata mootummaa qabate sanattiin sooromsanii akka isaan albuuda horii guurratanii sooromanii ittiin waan jaallatan hojjetan kan hojjetanidha malee pilaanii magaalaa ittiin guddisuu miti. Kun pilaanii hannaa pilaanii saamichaa akkuma jedhe. Kanaafi magaalaa guddatanii ijji malbukee qabne ilaaluu hin dandeenyu. Kun walitti dhufayyuu hin jiru. Kan isaan jedhan magaalaa Faransaay fa'aa keessaa magaalaa Saawus Kooriyaa fa'aa keessaa kan jedhamu kun waan wal fakkaannetu ittiin nama gowwoomsuudhaafitu waan akkanaa hojjetu. Nama gowwoomsuurra darbanii United Nation yeroo ammaa gowwoomsanii United Nation Habitat kan jedhamu maal gowwoomsutu hin ta'in isaanis feetuun itti amanu ta'a nama saamanii hojjechuu violent development kan jedhamu yookiis immoo savage development kan ittiin nama saamanii horii saamanii uummata tokkotti sooromsanii uummata tokkotti balleessan malee kun maaster pilaanii miti. Akkuma uummati Oromoo jedhee maaster jinosaayidii maaster ajjeesuuti. Kanaaf magaalaa guddatanii jiruuf qabne ilaaluun hin danda'amu. ዶክተር ግዛቸው በዚህ ላይ የሚያክሉት አለ? እስኪ ካደጉት ሀገር ጋራ ያደገው ሀገር ለምሳሌ ፕሮፌሰር ፈረንሳይን ጠርተዋልና አንድ ሀገር ሰፋለው ቆዳዬን ማስፋት ፈልጋለሁ ወይ ከተማዬን ማሳደግ ፈልጋለሁ ካለ በምን መንገድ ነው ማስፋፋት የሚችለው? እዛ ውስጥ የሚሰፋው አካባቢ ላይ ያለው ማህበረሰብስ እንዴት ነው ሊሆን የሚችለው? አይ ከተማ ሁሉ ከተማ አይደለም። እንግዲህ ከተማ ያድጋል የተመጣጠነ እድገትና የተመጣጠነ የእድገት መስፈርቶች ኮንትሮል ማድረጊያ መንገዶች አሉ። ከተማ ሁሉ ከተማ አይደለም። እነሱ የሚያወሩት የፈረንሳይ ከተሞች ከተማ ውስጥ የሚናገረው ባህሉ ያለው የፈረንሳይ ህዝብ ነው። ከዳር ያለውም አርሶ አደሩም ፈረንሳይኛ ነው የሚናገረው። ወይም ደግሞ ኮሪያም ሲወስዱ እንደዚህ ነው። በእኛ ሀገር ግን እንደዚህ አይደለም። ፊንፊኔ ሌላ አማርኛ ነው የሚያወራው፣ ባህሉ ሌላ ነው። ሲሰፋ ሌላ ባህል ነው ያለው። ገጠር ውስጥ ዙሪያውን ያለው ህዝብ እየተፈናቀለ ያለው ህዝብ ሌላ ነው። ህዝቡን ከተማ ውስጥ ያለው ስታንዳርድ፣ ከተማ ውስጥ ያለው ባህል፣ ከተማ ውስጥ ያለው ቋንቋ
ገጠርና በአጎራባች እንትኖች በዙሪያው ባሉት እንትኖች መንደሮች ላይ ከፍተኛ ጫና አለው። የተለየ ቋንቋ ነው የምናወራው፣ የተለየ ሃይማኖት፣ የተለየ ታሪክ፣ የተለየ ያኗኗር ዘይቤ፣ የተለየ እንትን ነው ያለው፣ ቋንቋ ነው ያለው። ከተማ በሰፋ ቁጥር እነዚህን ብርቅዬና ድንቅ የሆኑ ባህሎችን፣ ታሪኮችን እየተረማመደ እያጠፋ ነው የሚሄደው ማለት ነው። የኦሮሞ ህዝብ እዛ መሀል ከተማ ውስጥ አንድም ጊዜ ቦታውን ኖሮታ እየወሰደ እንዲሄድ ይደረጋል እንጂ የእድገቱ ተቋዳሽ ሆኖ እዛ ውስጥ ገብቶ ሊኖር አልቻለም። በባህሉ፣ በቋንቋውም፣ በሁሉም ነገር በኑሮውም የከተማውን ኑሮ እዛ ውስጥ ሊቀላቀል የማይችል ነገር ነው። ይሄ እንግዲህ ምንድን ነው የሚሆነው? ያ ከተማ ልዩ ከሆነ የፕላኑም ለየት ያለ ፕላን ነው መከተል ያለበት ማለት ነው። ኮንቴክስቹዋል የሆነ ነገር ነው ማለት ነው። በከተማው ላይ ተመጥኖ ወይም ተመርኩዞ እንደ ከተማው እንደ አካባቢው ህዝብ ታይቶ የሚሰራ ከህዝቡ ጋር የሚጣጣም ከባህሉ ጋር የሚጣጣም ማስተር ፕላን ነው መደረግ ያለበት። በህዝቡ ፍቃድና በህዝቡ ከመጀመሪያል ከታች ተነስቶ ወደ ላይ ነው መሰራት ያለበት። እነሱ የሚያመጡት አምጥተው ይህን ተማከሩ ነው፣ ይህንን ይኸው አምጥተናልና ይህን ልናውጅ ነው የሚሉት። ይሄ ደግሞ የአምባገነኖች የሚያደርጉት ዋናው መንገድ ነው። ይሄንን ለምንድን ነው የሚያደርጉት? ምንድን ነው ይሄ ነገር? ይሄ ማስተር ፕላን ነው እውነት ከተማ ሊሰፋ ነው የሚደረገው ወይስ ሌላ ነገር አለው የሚለው ሌላ ነገር አለው ማለት ነው። ምንድነው ያለው? ሌላ አሁን እርሶ እያሉኝ ያሉት ሌላ ነገር አለው ከጀርባው ነው። ምንድነው ከጀርባው ሊኖረው የሚችለው? ከጀርባው ያለው የነሱን ይዞታና የቅኝ ይዞታ ማስፋፋት፣ ህዝብ ማጥፋት፣ ቦታ መያዝ፣ የአካባቢ ቦታዎችን መሸጥ፣ የንግድ ቦታዎችን መያዝ፣ ዋና ቁልፍ የሆኑ የኢኮኖሚ አውታር የሆኑ ቦታዎችን፣ የማዕድን ቦታዎችን፣ የእርሻ ቦታዎችን፣ ጠቃሚ የሆኑ ቦታዎችን የመውረስና የመያዝ ከዛ በኋላ ደግሞ ህዝቦችን የማስፈር ለሌላ ሪሴትልመንት የሚባል ነገር ነው ያለው። ለሪሴትልመንት ሌላ ክፍት የሆነ ለሰፈራ ህዝቡ ላይ እንደገና ሌላ ሰፈራ የማድረግ ማለት ነው። የነባሩን ህዝብ አፈናቅሎ ሌላ ሰፈራ የማምጣት፣ ሌላ ባህል ውስጡ የመትከል፣ ሌላ ቋንቋ ተናጋሪ በውስጡ የመትከል ማለት ነው። በብዙ መልኩ ይሄ በኦሮሚያ ውስጥ ነው የሚታየው። አሁን የኢንዱስትሪያል ፓርክ ብሎ የሚያመጡት የእድገት ጎዳና የሚያመጣ አገሪቷ እንድታድግ ለልማት የታለመ ይመስላል። ነገር ግን የልማት ሳይሆን የጥፋት መንገዶች ናቸው። ማስተር ጥፋት፣ የዘር ማጥፋት ወንጀል እየተሰራ ነው ያለው። ይሄ ነገር ደግሞ ምንድን ነው? ህዝቡ ይሄ የዘር ማጥፋት ወንጀል ራሱ መንገዱ በትክክል እየተከተሉ ያሉት ይህንን ህዝቡ ስለሚጠላው መመሪያቸውን አልከተል ስላለ በግድ እያጠፉ በግድ ነው የሚወስዱት ማለት ነው። በውድ ህዝቡ እንዲህ ብሏል፣ በግድ እያጠፉ ነው እየተከተሉት ያሉት ማለት ነው። እና እነሱ የሚያወድሱልን የእድገት የከተማ የሚያወዳደሩት በዚህ ዓለም ላይ አንድ የሆነ አቀማመጥ፣ አንድ የሆነ የከተማ ፕላን፣ አንድ የሆነ የእድገት ጎዳና እንዲከተል ማህበረሰብም ከተማም የለም። እያንዳንዱ ከተማ የየራሱ የሆነ ባህሪ ያለው፣ የየራሱ የሆነ ዘይቤ ያለው፣ የየራሱ የሆነ አቀማመጥ፣ የየራሱ የሆነ ሂስቶሪካል የሆነ ኮንቴክስት ውስጥ ነው ያለው። ስለዚህ ለየራሱ የተለያየ የእድገት ጎዳና ነው የሚያስፈልገው፣ የተለያየ ጥንቃቄ፣ የተለያየ ማስተር ፕላን እንደየከተማው ባህልና እንትን ያንን ፊት የሚያደርግ ማስተር ፕላን ነው መሰራት የነበረበት። እነዚህ ግን ማስተር ፕላን ሳይሆን ለጥፋት፣ ለዘረፋ የተነሱ ቡድኖች ናቸው። ይህንን የዓለምም ህዝብ ያውቀዋል። እንደገና በብዙ ቦታዎች ላይ እንደዚሁ አይነት ችግር እየጨመሩ ነው። ለምሳሌ ያህል የወልቃይትን ጉዳይ እንውሰድ። የወልቃይት ጉዳይ የማንነት ጉዳይ ነው ተብሏል።
የወልቃይት ጉዳይ ትግራይ ውስጥ ሆኖ ወይም ደግሞ አማራ ክልል ውስጥ ሆኖ ችግር የሚያመጣ ነገር የለም። ወይም ሁለቱም ቦታ የማይሆን ከሆነ ወልቃይት ብቻውን ለየት ያለ የአስተዳደር መንገድ ሊፈጠርለት ይችላል። ሁለቱም ቋንቋ ሁለቱም ባህል ካለ በሁለቱም በኩል እንዲጽፉ ማድረግ ይቻላል። ለምንድን ነው ህዝቦችን መግደል የሚያስፈልገው? ለምንድን ነው ሰዎችን መግደል የሚያስፈልገው ሲባል ሌላ ነገር ነው ያለው ማለት ነው። አሁን እዛ የወልቃይት ህዝብ ሰላም ስላልፈለገ የወልቃይት ህዝብ ለመገንጠል ስለፈለገ አይደለም። ይሄ ነው መታወቅ ያለበት። አስተዳደርን ስለጠላ ማለት አይደለም፣ ወይም ደግሞ ሌላ ቡድን ለማስተዳደር ስለፈለገ አይደለም። እነዚህ ሰዎች በሰፊው ተነስተው በተለያዩ የአገሪቷ ክፍሎች ውስጥ ይህንን የመሬት ቅርመታና የመሬት ሽያጭ ላይ በሰፊው ነው የተሰማሩት። ይህንን የእያንዳንዱ ህዝብ ማወቅ አለበት። የኦሮሚያ ከተሞች ውስጥ ብቻ ሳይሆን በተለያዩ አካባቢዎች ስናይ በቤኒሻንጉል፣ በሲዳማ፣ በተለያዩ በደቡብ ህዝቦች በተለያዩ ቦታዎች እንደዚህ የመሬት ዘረፋ ተካሂዷል። የሰው ማፈናቀል ተካሂዷል። የሪሴትልመንት ፕሮግራም፣ የጄኖሳይድ ኤትኒክ ክሊንዚንግ ጉዳዮች በስፋት ተሰርቷል። ይሄ መንግስት ወይም ይሄ ቡድን በጥፋት ላይ በወንጀል ላይ ኢንተርናሽናሊ በሚያስጠይቀው ወንጀል ላይ የተሰማራ ቡድን ይህን ነው ማለት የሚፈልገው። መልካም ዋና የተደበሉን ቀባ እሺ ይቀጥሉ። ዋን ነምን ባየሽ ነው በትንጅሩ ዋይ ፍንፍኔ ረቲ ኦሮሞን ልክ ጋሬት ከኑ በትንጅሩ ድብጭ ማ ጉዳቶ ጅራ ድብ ጉዳን ኩኒ ነምን ፍንፍኔ ዱንፈቴ ኦሮሚያ ዱንፈታ biyya sana biyya Itoophiyaa impaayera kana dhuunfataa biyya sana irratti horii karaa horii isaatii poolitikaal ikonoomii dinagdee isaa nagada yookiis immoo intarneeshinaal tireedii hundumaa kontiroolii godhaa. Gaaffi kun gaaffi guddaadha. Teellaatti deebinee illee booddee nan ibsa yeroo minirikee kaasee Finfinneen dubbii onnee impaayera sanaati. Namni impaayera sana akka jaallatetti of jala gashee bituu danda'e waan barbaade gochuu danda'a. Yerrooti mootummaan Tigree kun kan inni barbaadu dudda Oromoo kutuu barbaada. Namni uummata duddi isaa cite tokko ka'ee deemuu hin danda'u. Biyya iddoo sanarratti akka Oromoon wal jedhee hin deemne, akka Oromoon hin dubbanne, akka Oromoon biiroo hin qabaanne, akka Oromoon civic institution tokko illee achi sanatti hin qabaanne, akka Oromoon abbaa biyyummaa isaa iddoo sanarratti qabaatee biyya isaa irratti mootummaa isaa qabaachuu kan dandeenye once for all final solution fixanii waa'ee kana fixaniitu uummata Oromoo barabaraan garba ta'ee kan dhume kaanuma wandaqa ta'ee isaaniif hojjetee akkana lafarraa dhumu barbaadu. Kanaaf gaaffiin Oromoo gaaffiin Finfinnee gaaffii dubbii cimaadhaa. Uummati Oromoo illee waan kana hubateessitu akkuma yeroo darbe dhageenyatti yeroo diddaa isaa godhan biyya Oromoo hundumaa keessaati Buraayyuun keenya, Finfinneen keenya, Sabbataan keenya jedhee dhaadachaa ture. Kan inni hin bareechuudha Oromoon. Waan kana Tigreen illee waan Oromoon baruusaa kana waan hubatteef wanta kana iddoo irratti yoo maaster pilaanii kana hojiirra oolchuu hin dandeenye akka mootummaarra turuu hin dandeenye bartee. Kanaaf karaa danda'ameen uummata fixuun isa ta'u waan fedhe hojjechuudhaan haa ta'u wanta kana hojiirra oolchuu barbaade jechuudha. Kanaaf yookiin uummata Oromootu badee dhumuu qaba yookiin mootummaan kun ka'uu qaba. Finfinnee irratti Oromoon abbaa biyyaa ta'e uummata ta'ee jiraachuudhaaf Finfinnee sana deeffachuu qaba. Yeroo minilik komaand poostii miilitariidhaan bulaa turte Finfinneen komaand poostii minilikiin ijaaramte har'a komaand poostii Tigreedhaanitu tiffamaa jirti. Kun immoo maaliif mootummaa irratti aangoo qabaachuuf, horii qabaachuuf, naannoo sana irratti humna qabaachuuf, Itoophiyaan impaayera Oromiyaa irratti, Itoophiyaan impaayera irratti, Horn of Africa gaafa Afrikaa irratti humna qabaachuuf Finfinnee qabachuun barbaachisaa waan ta'eef uummati Oromoo illee waan kana hubatee waan Tigreen hojjechuu barbaadu kana dhaabuun qabu taanaan jireenyi Oromoo illee gaaffii guddaa keessa galaa deema. Kanaaf akka gaariitti hubachuu barbaachisa uummata Oromoo.
መልካም በዚህ ዜማ ቆይታ እናርግና በድጋሚ እንገናኛለን። የቀድሞው የኦሮሚያ ፕሬዝዳንት የነበሩት ያሁኑም ያፈጉባኤ ወይም አፈጉባኤ አባዱላ ገመዳ በተለያዩ ኦሮሚያ ዞኖች ከዚህ በፊት ዞረው ማስተር ፕላኑ በታምር የሚፈጸም አይደለም፣ ትክክል አይደለም፣ መሬታችንን ቆርሰን አንሰጥም ሲሉ ነበር። ዛሬስ ምን መጣ ይሆን? መልካም ቆይታ። Wajina mani kirda da ke sabu
እትሙዲም እያለ ያቀነቀነውን ተወዳጁ ድምፃዊ ኢቲቃ ተፈሪን ከልብ እናመሰግናለን። ዶክተር ግዛቸው ወደ እርስዎ ልመለስ። እንግዲህ ይሄንን ማስተር ፕላን ህወሓት ከዚህ በፊት እንደተሰረዘ በአደባባይ ተናግሯል። የህወሓት ከፍተኛ ባለስልጣናቶች ወጥተውም ተናግረዋል። ኦሮሞን ወክለናል ብለው እየተቀመጡት እንደነ አባዱላ እነ ከድር ሙክታር ወጥተው ተናግረዋል። አንድም ጓል እንኳን ከኦሮሞ ህዝብ ፍቃድ በስተቀረ ምንም ማንም ሊወስድ አይችልም ሲሉ ተናግረዋል። አሁን ይሄንን ማስተር ፕላን ለማስፈጸም ህወሓት እየደፈረበት ምክንያት ምን ይሆን? ምናልባት በውጭ ያለው የኦሮሞ ህዝብ እየተከፋፈለ መባላቱ ለወያኔ ልብ በቅቶት ይሆን? እነሱ እስካሁን ለህዝቡ የሚናገሩት ለሌላውም ዓለም በእነሱ ሚዲያ እያወሩ ያሉት እኛ የአዲስ አበባን ነው የኦሮሚያን ቦታ አልነካንም የሚል ነገር አላቸው። አዲስ አበባ ወይም ፍንፍኔ የኦሮሞ ቦታ መሆኑን ይዘነጉታል። ይህንን ለማሳመን ነው የሚፈልጉት። ይሄ ምንድን ነው? አንድ ከተማ በኦሮሚያ ምድር ላይ ያለ ከተማ ጠንካራ ጎን አለው፣ የልማታዊ ጎን አለው፣ የጥፋትም ጎን አለው ማለት ነው። ኔጋቲቭ የሆነ ኢምፓክት አለው፣ ፖዚቲቭ የሆነ ኢምፓክት አለው ማለት ነው። አዲስ አበባን የተቆጣጠረ ሪሶርሱን ይቆጣጠራል። ትልቅ ገቢ ነው ያለው ከተማ ላይ፣ በጣም ትልቅ ገቢ ነው ያለው። ያንን ገቢ እየሰበሰበ ያለ ሁለተኛ፣ ያ ከተማ ደግሞ የከተማ ቦታ ውስን ነው፣ ያልቃል። ሰው በበዛ ቁጥር ያልቃል። የግዴታ ሲያልቅ ሌላ መፈለጋቸው አይቀርም። በየጊዜው እያሰፉ ማለት ይሄ ከተማ ሲጠፋ ለኦሮሚያ ምንድን ነው የሚያመጣው? ጥፋት፣ የዘር ጥፋት እና ይሄ አሁን ከዚህ በፊት የተነጋገርነው ጥፋት ያመጣል። ከከተሞች ላይ የሚነሱ ፍሳሾች፣ ከከተማው ኢንዱስትሪ ላይ፣ ከተለያዩ ቦታዎች ላይ የሚወጡ የመሬት መቀራመት፣ የሰው ማፈናቀል፣ የፍሳሽ ብክለቶች፣ እነዚህ በሙሉ ለኦሮሞ ሕዝብ መጥፎ የሆነ ነገር ነው የሚያመጣ ማለት ነው። እነዚህን ነገሮች ቁጥጥር የሚያደርግ የኦሮሞ ሕዝብ እንዳይጠፋ፣ ዘር እንዳይጠፋ፣ ታሪክ እንዳይጠፋ፣ የአካባቢ ንብረት እንዳይጠፋ፣ መሬቱ ሁሉ እንዳይበከል የሚያደርግ፣ እንዳይመረዝ የሚያደርግ ያንን ገቢውን የሚቆጣጠር ክፍል ነው። ገቢውን የሚያገኘው ቆሻሻውንም የሚጠርግበት ሪሶርስ አለው ማለት ነው፣ ገንዘብ አለው ማለት ነው። አሁን የኦሮሞ ህዝብ ከመጥፋትና ከመፈናቀል በስተቀር ከሪሶርሱ ከልማቱ ምንም ተቋዳሽ አይደለም። ስለዚህ እነዚህ እንደሚሉት እነሱ እንደሚያስቡት ሳይሆን ፍንፍኔ የእኛ ከተማ ከሆነች የእኛ አስተዳደር ሆነ የሪሶርሱም ከዛ ላይ የሚገኘው የኦሮሚያ መሆን ነው ያለበት። ይሄ ግዴታ ነው። የመኖር ያለመኖር ጥያቄ ነው። የመጥፋት ያለመጥፋት ጥያቄ ነው። ይሄ ዝም ተራ የሆነ ይሄ ከዛ ወደዛ የኦሮሚያ ነው፣ ይሄ ከዚህ ወደዚህ ደግሞ በክልል 14 እነሱ እንደሚሉት አይደለም። ይሄ የተለየ እንትን ነው ያለው። ይሄንን ለመቆጣጠር ከፈለግ ቢፈልጉ የማዕከላዊ መንግስት እነሱ ያላቸው ቤተ መንግስት ምናምኑ ወደዛ ወደ ሌላ ቦታ አስተዳደሩ ሌላ ቦታ ሊወስዱት ይችላሉ እንጂ ይሄ ከተማ ማብቂያ የለውም። ለማጥፋትን መቆሚያ የለውም። የመጥፋት ጉዳይ ነው። ለኛ ይህ መኖር ጉዳይ ነው። የመኖር ያለ መኖር ጉዳይ ነው። የከተማ አስተዳደር ወይም እንደዚህ በተራ ነገር የሚነገር ነገር አይደለም ማለት ነው። በሌላ በኩል አሁን እንደዚህ የሚያደርጉት ለአምባገነን መንግስት የህዝብ ጥያቄ አይሰማውም። እነሱ የሚሉት ጠባቦች ምን የተለያየ ስም ይሰጣሉ እንጂ የህዝብ ጥያቄ ትክክል ነው ብሎ እንትን አይሉት። ዲክታተሮች ቤተ መንግስታቸው እየተመታ እያለ እየወደቁ እየፈረሱ እያለ አገሪቷ እየፈረሰች እያለች ህዝብ እየተራበ እያለ ምንም የለም ብሎ የሚክዱ አይናቸውን ጨፍነው የሌለ ዓለም የሚያዩ
አምባገነኖች ናቸው ማለት ነው። ግለሰቦች ናቸው ማለት ነው። ጥቂት የሆኑ ግለሰቦች ዲክታተሮች ናቸው ማለት ነው። አገሪቷ ውስጥ 26 ሚሊዮን ህዝብ እየተራበ 15 ሚሊዮን ህዝብ እየተራበ በድርቅ በቸነፈር በምናምን የሚያሳብቡ ሰዎች ናቸው ማለት ነው። ይሄ ሰበብ ሊሆን አይችልም። ሁልጊዜ የሚያደርጉት የሚያመጡት ሶሉሽን በጉልበት ላይ የተመሰረተ ነው። መፍትሄው ለዚህ ህዝብ ይሄን ብናደርግ ህዝቡ ይረካል፣ ይሄን ብናደርግ ህዝቡ ያምናል የሚል ነገር የላቸውም። በግድ በጉልበት ማስተካከል። እዚህ ውጭ ሀገር ደግሞ እንደሚባለው ከፍተኛ ገንዘብ እየረጩ ናቸው፣ ሰዎችን እየገዙ ናቸው። አንዳንድ የሆኑ በጎች አሉ፣ በጎቹን እየገዙ ናቸው። ያ ደግሞ የአገሪቷን እንቅስቃሴ የህዝቡን ጥያቄ ሊመልስ አይችልም። ለተለያየ ጊዜ ለተወሰነች ጊዜ ይሄንን የፈጸሙ ይመስላቸዋል እንጂ ዘላቂ መፍትሄ ዘላቂ የሆነ የህዝቡ ሶሉሽን የሚያመጡ ነገሮች አይደሉም። ዘላቂ አይደለም። ይሄ የኛ በውጭ ያለን ሰዎች የድጋፍ እንጂ በዋናነት የትግሉ አንቀሳቃሽ ሞተር ያለው በሀገር ውስጥ ያሉ ሰዎች ናቸው። በሀገር ውስጥ ያሉ የኛ ህዝቦች ናቸው፣ የኛ ወጣቶች ናቸው። ሽማግሌና ህዝቡ፣ ወጣቱ፣ ሽማግሌው፣ በተለያየ ሙያ ላይ የተሰማራ ህዝብ፣ በተለያየ እድሜ ያለ ህዝብ ነው ማለት ነው። በአጠቃላይ የኦሮሞ ህዝብ ነው። ውጭ ያለው ህዝብ ድጋፍ ሰጪ ድጋፋዊ እንጂ መስሏቸው ነው እንደዚህ የሚያደርጉት እንጂ በውጭ ያለው ህዝብ አስሬ ቢጨፋጨፍ የሀገሪቷን የትግል ጎዳና አይቀይሰውም። ለጊዜው ሊያስመስል ይችላል። በህዝቦች ላይ በህዝብ እይታ ላይ እንደዚህ እንዲመስል ሊያደርጉ ይችላል። ይሄ ደግሞ ጊዜያዊ ነው። ጊዜያዊ፣ በጣም ጊዜያዊ እንጂ ዘላቂ አይደለም። ጠንካራም ነገር አይደለም። ወይም ደግሞ ዘላቂ ሶሉሽን የሚያመጣላቸው ነገር አይደለም ማለት ነው። ይሄ ውጭ ያለው የህዝቡ የተለያየ እንትን እነሱ ምንድን ነው ይሄንን ኮማንድ ፖስት አቋቁሞ ህዝቡ አሁን ሰላማዊ ሰልፍ አያደርግም፣ እያንዳንዱን ቤት ተቆጣጥረናል፣ ከዚህ በኋላ ህዝቡ እንትና አይቃወምንም፣ አስፈራርተነዋል። ትልቁ ዲክታተሮች የሚያደርጉት ነገር በማስፈራራት ነው የሚገዙት። ሲገሉ ገሎ ሌላ ሁሉ ያለው ደግሞ ፈርቶ ዝም እንዲል ነው። ዝም ለማሰኘት ነው። ዝም አሰኝተናል፣ ጸጥ አሰኝተናል፣ ከዚህ በኋላ እንቀጥላለን የሚል ነው ያላቸው። ይሄ ደግሞ ዘላቂ መፍትሄ አይደለም። መልካም ፕሮፌሰር አሰፋ በዚህ ላይ የሚጨምሩት ነገር ካለ እድል ልስጦትና ቀደም ሲያነሱ በሚኒሊክ ጊዜም አዲስ አበባ በኮማንድ ፖስት ስር እንደነበረች ገልጸዋል። ይሄ በነበረበት በዛ ዘመን እውነት የሚታሰብ ነበረ? እርስዎ ያነጻጸሩት ከወያኔ ጋር ነውና ይሄንንስ በስንት ዓመተ ምህረት ሆነ? እውነት በዛ ሰዓት በሚኒሊክ ኮማንድ ፖስት ስር ነበረች ፍንፍኔ ማለት ነው? ራሳችንና ሴናሳ ቆራነ ጀነራሎታ ፌተውራሪ ወረጅረማን ወረሎልቱ ሚኒሊክቱ መጋላ ሰነቆራ ቀበቴ ኢዶ ደዳት ረሜፊ ኢሳንት ኮንትሮል ብራዝራ አራስ ኮማንድ ፖስት ትግሬ ጀነራሎታ ትግሬ ኮሎኔሎታ ትግሬ ወታደር ትግሬ ላፊ አሽከሮታ ሳ ወረን ቢቴ ቡቹሎ ሳቶ ኮንትሮል ብራዝራ the same thing ማሊፊ ይወዶ ከነ ኮንትሮል ጎቹ እንደንደኝ Yoddo kana qabatanii horii saamuu hin dandeenye. Yoddo kana qabatanii televezyiinii naannoo sana jiru miidiyaa kontiroolii gochuu hin dandeenye. Yoddo sana qabatanii biyya alafaa ambaasaadaroota achi keessatti gowwoomsuu hin dandeenye. Mootummaan sun jiraachuu hin danda'u. Minilikis kanuma yeroo Oromoo cabsee Oromoon lolaa ture biyya koo gadannii sode yeroo cabsuu jeneraalota feederaalii isaatiif iddoo adda addaatti magaala hireetti kenneefi har'as Tigreenis waggaa 25 kana jeneraalota ishee koloneela ishee warra kanaaf hirtee laattee warra kanatu man hundumaa politikaal eliitii ishee hundumaatu qabatee jira. Kanaaf sirna kolonii jalatti milisitariidhaanitu humnaanitu wanta barbaadirra keessumaa magaala keessatti Finfinnee qofaatu hin ta'in magaala Oromiyaa jiru hundumaa keessatti qonnee isaan iddoo Tigrooti
afaan faranjiitti Garrison City jedhama. Garrison Cityin kun iddoo keessa ta'anii iddootti Oromoo, horii Oromoo, politikaa Oromoo, yaada Oromoo ittiin kontiroolii godhanidha. Kanaaf mootummaan dhufee darbu kan Habashaa kunillee yoo deemte mootummaan Habashaa iddoo biraallee ga'ee Finfinnee dhuunfachuudhaaf humna guddaa humna wattaadaraanitti kontiroolii godhama. Wanta guddaan uummata Oromoo hubachuu qabu. Oromoon biyya Habashaa keessa dhaqee yookiis biyya Tigree keessaati magaala qaba. Lafa dhaqee irraa fudhatee magaala biyya sana keessatti ijaarratee jira. Maaliifitu warri Habashootaa biyya Oromoo keessatti dhufanii magaala ijaarratanii kun kan keenya Finfinneedhaa kaasee iddoo baay'eetti kuni kan isaan iddoo isaan qubatanii iddoo isaan waan barbaachisu hundumaa godhanii ittiin Oromoo cabsanii Oromoo ittiin bitan waan ta'eef waan barbaachisu hundumaa gochuudhaan magaalota sana qabatanii harka jala kaa'anii Oromoo bituu danda'u. Yoo kana gochuu hin dandeenye Oromoo bituu hin danda'an. Kanaaf Oromoo maal gochuu qaba? Humna ta'ee ofiisaa humna ta'ee humna isaa ijaarratee warra akkasisa godhu kana ofirraa baasuu hin dandeenye tanaan uummata Oromoo gara fuulduraattuu akka uummataatti jiraachuu hin danda'u. Gana kana caalaatti balleessuu gana sanyii Oromoo balleessuu danda'u, jenoosaayid irratti gochuu danda'u, irratti saamuu danda'u. Kun dhaabbachuu hin danda'u. Kun hundumtuu dubbii jireenyaaf du'aati. Finfinnee of jalatti qabachuu jechuun dubbii jireenyaaf du'aati. Mootummaa Tigreefis dubbii du'aaf jireenyaati. Uummata Oromoofis dubbii du'aaf jireenyaati. Kanaaf uummata Oromoo kana baree of jiraachisuudhaaf wanta barbaachisu hunduma godhee Finfinnee fi magaalota biraa warri koloniin keessa qubatanii uummata ittiin Oromoo facaasanii ittiin bitan amma qabatee deebi'utti humna qabaachuu hin danda'u. Uummata Oromoo keessaa sanyii tuulamaa naannoo sanaaf fixanii balleessanii iddoo hundumaatti facaasanii mana isaanii lafa isaanii waaqatti kadhachaa turan lafa isaan manatti qabaachaa jiran mootummaa Misira mana mootummaa Minilik mana mootummaa Mallas mana mootummaa amammoo mana mootummaa warra amma jirtu kan irratti ijaaru qabachuudhaan uummata Oromoo bitaa jiru. Kana uummata Oromoo baree iddoo kana yoo deeffatee qabachuu hin dandeenye uummati Oromoo gara fuulduraatti jiraachuu hin danda'u. Kanaaf baay'ee wallaansoo isaa cimsee magaala isaa kana deeffatee egaa magaala isaa deeffatetu abbaa biyyaa ta'uu danda'a. Akkuma jedhe nuti wayyaanee na koftu nu abbaa biyyaati ofii keenya nuti jiraachifna kan jedhu kan sloogaanii yookiis immoo waan Oromoon jedhu kan hojiirra ooluu danda'u gaafa Oromoon Finfinnee qabatee of jala oolche qofaadha. Amma Finfinneen harka alagaa jirtu warra kanas ta'u warra biraas ta'u uummata Oromoo humna qabaatee abbaa biyyaa ta'ee buluu hin danda'u. Kana uummata Oromoo ka gaariitti hubatee Finfinnee isaa deeffachuudhaaf karaa barbaachise hundumaan loliisa ayinataa barbaachise hundumaan Finfinnee deeffatee biyya isaa deeffatee Oromiyaa deeffachuuf wallaansoo guddaa qabuu qabaa irratti du'uu qaba malee dan jedhee akkasitti ilaalee gadhiisuun hin jiru jedhe. መልካም አሁንም እርስዎ ጋር ነው የምቆየው ፕሮፌሰር አሰፋ ያነሱት በተደጋጋሚ የሚያነሱት ነገሮች አሉ እና ይሄን ነገር ግልጽ ለማድረግ አድማጭ ቪዥታ እንዳይፈጥር ለአድማጭ ግልጽ ለማድረግ ነው አጠር አድርገው እንዲመልሱልኝ ፈልጋለሁ ካለን ከሰዓት አንፃር ደጋግሞ የሚያነሱት ኮሎኒ ነው ኮሎኒ ስናውቅ እንግዲህ አንድ ህዝብ በሌላ ህዝብ ተወሮ ሲያዝ ነው ኮሎኒ ሊባል የሚችለው ማን ነው ኮሎኒ ያደረገው ይሄ ህዝብ ባህሉም ምኑም አንድ ነው የሚሉ ሰዎች ስላሉ ይሄን ነገር እስኪ ግልጽ ያድርጉ ማን ነው የወረረው ምንድነው ኮሎኒ ማለት ኦኬ ጋር አማ ሰገልተሚ ተቆቲ warra afaan Amaaraa dubbatan bittoota afaan Amaaraa dubbatantu Oromoo kolonii godhee warri Tigree duukaa jiru. Amma 91 kaasee amma ammaatti immoo Tigrootatu bittoota warra Tigree mootummaa Tigree qabatanii mootummaa Tigree biyya sana bulchaa jirantu Oromoo kolonii godhee of jala kaa'ee jira. Utuu Oromoo kolonii hin taane ta'e biyya isaa keessatti namni dhufee itti horrisuu hin danda'u. Fakkeenyaaf biyya Tigree keessatti Oromoon magaalaa tokkollee qaba. Oromoon iddoo tokkollee qaba. Dhaqee lafarraa fudhateera. Jarri sun
baani nagaadhaan biyya isaanii keessa jiraachaa Oromoo keessatti dhufaniitu fagoodhaa deemanii dhufanii biyya Oromoo fudhatanii biyya isaa keessatti lafa isaarraa fudhatanii wandaqa godhanii ashkara godhatanii kulii godhatanii akka Oromoo qabatanii afaan isaa akka dubbatan aadaan isaa akka badu naannoon isaa akka badu irraa fudhatanii amma gidduma kanallee akka nagneetti naannoo magaalaa iddoo baay'eetti qawweedhaan irra deemanii uummata Oromoo irraa buqqaasanii lafarraa fudhatanii xaafii isaan fudhatanii jiran makiinaadhaan irra deemanii buqqisanii gatanii uummata Oromoo ari'anii uummata Oromoo baay'ee maraasee lafa lixu dhabee rakkachaa jira. Already ammallee naannoo Oromootti magaalaa Finfinnee keessatti uummata Oromoo buqqisanii irraa fudhachaa jiru. Kanaaf sirna akkasii kun namni afaan biraa dubbatu sanyii biraadha kan jedhu dhufee iddoo tokko dhaqee sanyii biraa uummata biraa afaan isaa balleessee aadaa isaa balleessee mootummaa irratti ijaarratee lafa isaa irraa fudhatee ashkara godhatee garba godhatee hawwatu taphatu kun kolooniidha sirna koloonii. Dubbii bifa ol fakkaachuu miti gurraacha ta'uu miti. Fakkeenyaaf kolooniin warra mootummaa Biriitishii mootummaa uummata Biriitishii uummata Ayirish gidduutti ta'eera. Uummata British uummata Irish koloonii godheera. Maaliif bifi isaanii adiidha. Uummati warri Israa'el uummata Falastiniyaanii bifi isaanii wal fakkaata Arabaan Miidilisti keessaa baanee kan koloonii godhaniiru. Nuunis mootummaan dhufee darbu mootummaan Habashootaa Oromoo koloonii godhee sirna jalatti of bushee jira. Warri tokkummaa jedhan kuni tokkummaan isaa tokkummaa gooftaaf garbaa tokkummaa warra koloonii ta'e warra koloneeffatee warra koloonii godhatee afaan namaa balleessu aadaa namaa balleessu tokkummaan naa jedhe kun tokkummaa sobaati. Tokkummaan kan dhufuu danda'u wal qixxummaan jiraatee yoo aadaan namaa eegamee haqi namaa eegamee Oromoon biyya isaa keessatti Finfinnee keessatti abbaa biyyaa ta'etu tokkummaan jira. Kanaachi tokkummaa gooftaaf garbummaa gidduutti ta'uu Oromoon hin barbaadu. Tokkummaan akkasii kun tokkummaa sobaati. Tokkummaan akkasii kun tokkummaa kijibaati waan ta'eef tokkummaa akkasii dubbachuun nurra hin jiru. መልካም ዶክተር ግዛቸው እንግዲህ ጥያቄዎችን እያጠቃለልኩ ነው። አጠራጠር እያደረጋችሁ እንድትመልሱልኝ ፈልጋለሁ። ዶክተር ግዛቸው እንግዲህ ይህ ኮማንድ ፖስት በወያኔ የተመሰረተ ነው። በኮማንድ ፖስቱ ምክንያት አሁን ማስተር ፕላኑን ለማጸደቅ እየሞከረ ነው። እውነት በዚህ በኮማንድ ፖስት ምክንያት ወይም ጫና የኦሮሞ ህዝብ ጥያቄና የነጻነት ጥያቄ ታፍኗል ማለት ይቻላል? የኦሮሞ ህዝብ ጥያቄን የኦሮሞ ልጅ አንስቶ ወደ አደባባይ ወጥቶ ድምጹን እንዳያሰማ ታግዷል? ምንስ ማድረግ አለበት? እሺ ወደዚህ ከመሄዳችን በፊት ስለ ቅኝ ግዛቱ አንድ የቀረ ነገር አጠር ያለ ነገር ለመግለጽ ፈልጋለሁ። ቅኝ ግዛት ማለት የአንድን ህዝብ አስተዳደር በፊት የነበረውን አስተዳደር እና የባህል የአኗኗር ዘይቤና ቋንቋውን ሰብሮ ሌላ በሰፈራ ወይም ደግሞ ከሌላ ከመጣው ህዝብ ኢምፖዝ ማድረግ ማለት ነው። በሌላ ቋንቋ ሌላ አስተዳደር ሌላ የሆነ አመለካከት ያለው ቫልዩ ያለው መንግስት በራሱ ላይ ማካሄድ ማለት ነው። ከዛ በኋላ ደግሞ መያዝ ማለት ነው። በአማርኛ ምንድነው የሚሉት? ቅኝ አባቶቻችን ያቀኑት አገር ነው የሚባል። ምኒልክ ያቀናው አገሩን አቀና ነው የሚባል። አቀና ማለት ቅኝ ያደረገ ማለት ነው። ከዛ የመጣ ነገር ነው። ምንም የሚያከራክረን ነገር አይደለም ማለት ነው። ይሄ ቅኝ የመሆን የማቃናት ድሮ አልተበላሸ አልተጣመመም። ምኑን እንደሚያቃኑ ቅኝ እንደሚያደርጉ ይሄንን ነው የሚያደርጉት ማለት ነው። በራሳቸው የገዢውን መደብ የገዢውን ክፍል ባህል ቋንቋ እና የአስተዳደር ዘይቤ በሌሎች ላይ በጉልበት የመጫ ሁኔታ ማለት ነው። ይሄ ደግሞ በእኛ ሀገር በትክክል ተከስቷል ማለት ነው። ወደዚህ ወደ አሁን ወያኔ በጉልበት አፍናለው ይሄንን ተቃውሞ የህዝብን ተቃውሞ በጉልበት አፍናለው ብሎ የሚያደርገው ጥረት በእውነት የሚያስገርም ነገር ነው። ሊማሩ አይችሉም። ዲክታተር የሚማረው ከመጨረሻው እስትንፋሱ ከመጨረሻው በድንጋይ ሲወገር
እንደነ ብዙ በእኛ እድሜ ብዙ አስተዳደሮችን አይተናል ማለት ነው። ብዙ ዲክታተሮችን አይተናል ማለት ነው። መጨረሻ ላይ ተዋርደው ነው ስልጣን የሚለቁት። መጨረሻ ላይ ሲዋረዱ ብቻ እንጂ ይሄ የአስተዳደሩ የህዝቡና ይሄ መንግስት ላይ የመዋቅር ላይ ያለው የስልጣን ላይ ያለው ህዝብ እየተጣጣመ አይደለም የሚሄደው። ይሄ ደግሞ በጉልበት ሊመልስ አይችልም፣ ማፈንም አይችሉም። አሁን ካፈኑ በባሰ እጅግ በባሰ ሁኔታ ነው የሚነሳው እንጂ በጭራሽ ሊያጠፉት አይችሉም። ይሄ አንድ ነገር ነው። እነሱ ይሄንን ድሪም የሚያደርጉት በህልማቸው ወይም ደግሞ የሚያዩት በጉልበት አፍነናል፣ ጸጥ አድርገናል፣ ዝም አሰኝተናቸዋል ነው እንጂ የሚሉት መልሱን መልሰናል፣ የህዝቡን ጥያቄ መልሰናል፣ የዲሞክራሲ ጥያቄዎችን መልሰናል፣ የሀብት ክፍፍል ጥያቄን መልሰናል፣ የቋንቋ አጠቃቀም፣ የቦታ አጠቃቀም፣ የልማት ጉዳዮችን የእነዚህን ጉዳዮችን መልሰናል ብሎ ሲናገሩ አይደለም የምናየው። ተቆጣጥረናል፣ ዝም አሰኝተናል፣ እንደዚህ ነው የሚሉት። እንዲያውም በባሰ ህዝቡን በባሰ ሁኔታ የሚያናድድ የሚያስቆርፍ እና የባሰ ጥያቄ እንዲያመጣ እያደረጉ ነው። የማስተር ፕላን እንትን እየተቀበሉ እያለን በሰላም ኢሬቻ ላይ የወጡትን ህዝቦች የመጨፍጨፍ ሁኔታ በእስር ቤት ውስጥ እስረኛ ብሎ አስቀምጦ በግድ ግፍ በተሞላበት በእሳት ማቃጠል፣ ህዝቦችን ከአንዱ ቦታ ወደ አንዱ ቦታ እየወሰዱ የመግደል፣ ቶርች ማድረግ፣ በማባለግ፣ አንዳንድ ነገሮችን በመድፈር፣ ሴቶችን በመድፈር በጣም ከፍተኛ ግፍ በመስራት ይሄ ነገር ሊቆም አይችልም። የትም ዓለም ላይ ቆሞ አያውቅም። እንዲያውም በባሰ ሁኔታ ነው እየከፋ የሚሄደው ማለት ነው። የኦሮሞ ህዝብ እዚህ ላይ እንዲያውም በባሰ እየተከፋ ነው። የባሰ ልጆቹን ሲገሉበት፣ የባሰ ንብረቱን ሲዘርፉበት፣ ይሄንን ሲያይ ህዝቡ ለዚህ ዘራፊና ጨፍጫፊ የሆነ ቡድን ድጋፉን አይሰጥም ማለት ነው። ይሄ ነው ያለው ሁኔታ። ዋደበሎች ፕሮፌሰር ይቀጥሉ። ወላት ጋትን ተቆለን ጅሩ ወላ ቶፍታር ወላ ሶቱ ገደራማ አመስላቲ ኦሮሞን ነጋዳን በየ ውትዋን ተቆምበለሲን ኮታ ዱቢተን ሄካ አይደትምናን ዴቪሰኒሳን አጂስኒ ዳይማ ዱበርቲ ኡልፋ ጃሳ ማንጉዶ ኦቱን ጅልን ኦሮሚያ ሁንደ ኬሰ ደመኒ አጂሰኒ መነጣት ጉረኒ ቶርች ጉረኒ ኦሮሞ ሰንጎምሰኒ ኢጃምሰኒ ዱበርቲ ትሮርሰኒ ኩንዱንቱ ኦሮሞማን ኦክስሞ ሰቦኑማን ኦሮሞ ሰድሩ ጫላ ጉደቴ ኦሮሞን ቶኩማ ሰጀቤሴ ወላንሶሳ ቶፍታ ሀራራን ወላንሶን ከነ ድሮ ዱፈ ከነጋን ዱፈ ኩኒ ወላንሶ ገና ወላንሶ ጭማ ኢምፓየሪ ሰነ ሁንደሼ አከሸን እንጅራን ከንጎዶ ወር ኦሮሞ ሚዳን ሁንዱንቱ ኬስማ ኦሮሞንስ ኦሮሞ ta'anis warri abashaa hojjetan warri Tigree hojjetan Tigrootis mootummaan Tigrees iddoo dhaabbachuun qabaa hin dandeenye iddoo hamaa wallaansoo guddaa waan nama sodaachisurra akka ga'u godha wallaansoo waan isaan amma godhan kun yeroodhaaf ukkaansuu itti fakkaatu malee wallaansoo Oromoo akka volkaanoo yookiin immoo akka volkaanoo bishaan lafa ka'ee ol ba'ee tulluu amma jisutti naabatu. Tulluu Tigree kana mootummaa Tigree kana amma diigutti wallaansoo Oromoo naabatu. Tooftaan isaan geeddaramaa bifa haaraa qabaataa. Bifa haaraa kana yeroo dhiyootti arguu deemnaa uummata Oromoo isa durii caalaa of jabeessee jaarmaa isaa cimfachuudha. Jaarmaa irree isaa cimfachuudhaan national organizational capacity building gochuudhaan biyya keessaas biyya alaas akka ol qabatee wallaansoo isaa bifa haaraatti keessa malee wallaansoon Oromoo dhaabuu hin danda'u. የሮና አገር ፉልድራት ተገርሲሳ አከስብታል። መልካም የመጨረሻ ጥያቄ ነው ማረጋው እንግዲህ ይሄም በማስተር ፕላኑም ሆነ በተለያየ ዙሪያ የኦሮሞ ህዝብ ቀደም ፕሮፌሰር ሲናገሩ የኦሮሞ ህዝብ ማወቅ አለበት፣ በፊንፊኔ ላይ በአንድነት ተነስቶ መሞት አለበት፣ ለነጻነቱ መቆም አለበት ብለዋል።
የኦሮሞ ህዝብን ወክለናል የሚሉ የኦሮሞ አመራሮችስ ምንድነው ማድረግ ያለባቸው? ምንድነው የሚጠበቅባቸው? እናንተስ የኦሮሞ ምሁሮች፣ የኦሮሞ ልጆች፣ የኦሮሞ አይን የሆናችሁ ምሁሮች ምንድነው የሚጠበቅባችሁ? ለኦሮሞ ህዝብስ የምታስተላልፉት ምንድነው? አናከጅሩት ወላ ኦሮሞን ከራ ቀጣሙራ ረገይጅራ ኦሮሞን ዮኪን ጅራችሁ ቀባ ዮኪን በዱ ቀባ አከን ላሉት በዱ እንደው ኦሮሞን ወጅራችሁ ሱዳፍ ኡመቲ ኦሮሞ ዴክቶቲ ኦሮሞ ወር ፖለቲካ ከሰ ጀረም እንደንቱ ዋን ሳን ግዱ ጅሩት እነሱዳን ኦሪ ድርጎሙ ኢሰኒ ኡመተ ከነ ወልዶ ቃሉ ጨሰኒ ወላንሶን ኩን አከ ኢዶሳ ገውዳፊ biya alala amma biya kes amma biya alat kesuma olanso kero rande kero ruka yokismo organic intellectuals or activist network bi omo ke sarolajira ligit tela da badani slogan hara ton kazen wan sam barbadan kara hori kara yada kara bekursa kara jarma ijaru kara ummat oromo amgesudan ullu ka ta kabadani ujju kabu warra kana dizeni ummata oromo karara jallisu barbadan yaada oromummaa dizeni yaada Itoophiyaa oromo keessa facaasanii akka oromoon tarbaajuu akka oromoo ol nyaatu warra godhan ofirraa dhaabuudhaan harka ol qabatee oromummaa jabeessuudhaan ilaalcha oromummaa jabeessuudhaan harka ol qabatee jaarmaa national organizational capacity building gochuudhaani warra kana dizee hundumaa ofirraa massee wala sakra poldrati dirirse biye saade fachuudhaaf halkan guyyaa hojjechuu qaba kana malee yoo kana ngoone oromoon badiisa guddaa turragaa kanarraa feettachuudhaaf halkan guyyaa hojjechuu qaba. Doctor anis waanan jiru ergaan biyyaaf dabarsuu barbaadu namni keenya haalli amma keessa jiru kun haala addaati. Haalli addaa immoo tattaaffii addaa barbaachisa. haalli addaa kun duguuginsa sanyii fi fidinsa sanyii oromoo irratti labsamee jira. Kana keessa rakkoo akkasii keessaa bahuu fi rakkoon kun rakkoo addaati. Rakkoo addaa keessaa bahuudhaaf immoo gaaffii deebii tattaaffii addaatu godhamuutu irra jira jechuudha. Waan nuti gochuu dandeenyu tokko yoo jiraate yaada wal nyaachisaa waan ta'e, yaada faallaa waan ta'e tokko irratti mari'achuudhaafu waan faallaa ta'e tokko yoo jiraate waan inni kaan isa har'a boru furachuu qabnu boruuf bulfachuu gaafa mootummaa Oromiyaa ijaarre waa hunda irratti solutionii barbaaduu dandeenya jechuudha. Furmaata barbaaduu dandeenya jechuudha. Gaafa paarlaamaan Oromiyaa ijaarame furmaata fiduu dandeenya jechuudha. Gaafa biyya keenya argande furmaata finna jechuudha. waan gala fuulduraatti achi geenyu irraa mari'anna waan har'aa qofa solutionii itti kennine deemuutu nurra jira jechuudha. Kuni lafarra jiraachuu yookaan jiraachuu dhabuu keenyadha. Yoo dhiifne sinumna yoo qabanne hammi ta'e dhumeeti namni amma dhume caala harka 10 harka 100 caala dhumuu danda'a jechuudha. Namni dhume inni hafe jiraachuu qaba. Kanarraa kan hafe hunduma keenyatu dhuma. warri OPDO ta'anii OPDO hojjetani, warri mootummaa Tigree hojjetani, ilmaan Oromoo jiraatani, warri loltuu keessa jiran, warri bakka adda addaa ta'anii mootummaa kana wajjiniin deeggarsa kennanii fi wajjiniin hojjechaa jiran hundinuu akka sanyii isaanii irratti xiyyeeffatame sanyii isaanii qomoon isaanii lafarraa dhumu, qabeenyi isaanii lafarraa dhumuuf deemu hubatanii keessaa bahanii saba isaanii wajjiniin dhaabbachuun isaanirra jira. Kuni dirqama sanyii dirqama dhiiga Oromooti. Ilmaan Oromoo dhiiga Oromoo dhangala'e. Qe'ee biyya abbaa keenyaa du'aa jiru, biyya abbaa keenyaa badaa jiru akkasitti cal jedhanii ilaaluun qabaniin jedha. Warri biyya alaa jiran immoo hamma danda'anitti karaa danda'aniin deeggaruutu isaanirra jira. Inni qabsoo hidhannoo deeggaru, inni qabsoo hidhannoo adeemsisu, inni waraana ijaaru, inni waraana gaggeessu, inni yaadaan barsiisu, uummata barsiisu, inni kaan immoo uummata walitti araarsuu yaada kan walitti araarsuu danda'u, uummata yaada tasgabbeessuu danda'u. Walgahiin yoo godhame walgahii araaraa akka ta'u, yaada wal faallessu, wal shakkisiisu ta'uun irra hin jiru. Uummattoota warra
namoota diina wajjiniin waliigaltee qabani diina wajjiniin hojjetan sanarraa of qusachuutu irra jira. Irraa baqachuutu irra jira. Maaliif wal nu shakkisiisa? Diina wajjiniin dhaabbattee yoo argamte diina wajjin dhaabbattee waa tokko hojjette jechuun miti. Waa hojjete moo waa hin hojjenneenu nama shakkisiisa jechuudha. Diina wajjin jiramoo diina wajjiniin hin jirreenuyyuu wal nu shakkisiisa jechuudha. Kanarraa qusachuu qabuun jedhan kanuma jechuu kan jedhe galatoo መልካም እንግዲህ እንደሚታወቀው በርካታ የትግራይ ተወላጆች ኦሮምኛ የሚናገሩ በተለያየ ዓለም ተበትነው የኦሮሞና የአማራ ብሔረሰቦችን እርስ በራሳቸው እንዲባሉ እያደረጉ ነው። የኦሮሞ ተወላጅ ምንም የማያውቀውን በተለይ በኦሮሞ ውስጥ ትልቁ በሽታ ይሄ የወንዘኝነት ስለሆነ ያውቁናል። ምን መነካት እንዳለበት ስለሚያውቁ እነዚህ ሰላዮች ገብተው የኦሮሞን ስስብልቱን ሲነኩት ኦሮሞ በአሁን ሰዓት እየሆነ ያለውን ያየን ያለ ነው። ከዚህ መቆጠብ መቻል አለብን። ኦሮሚያ ገብተን ማድረግ ያለብን እናረጋለን ብላችኋል። እንግዲህ ልብ ያለው ልብ ይበል ያልን መልእክታችንን እናስተላልፋለን። ሁለታችሁንም ፕሮፌሰር አሰፋ ጃለታን፣ ዶክተር ግዛቸው ቴሶን ስለነበረን ቆይታ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። በሌላ ጊዜ እንዳስፈላጊነቱ ደግመን እንገናኛለን። ለዛሬው ግን እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አትባዬ ገለቶሚዮ በጣም አመሰግናለሁ። ኦሮሚያን ማልቱ ገዲሳም አጫሉ ሁንዴሳ አየር ላይ ያለ ተርስልን Sagarbo adun naman argu jaran chamsa duftamu birra ayasa wilenko saya no bori chamsa sinufno birra chamsa sinufno birra kinufno kalo nutti bitani kalo nutti bitani kalo nutti bitani furdanna nalbe dannu fitani malo 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 jabbilota ko ya jabbilota oda jala kanna manyatu nu kessa jiran jabbilota ko ya jabbilota oda jala kanna manyatu nu kessa jiran amalo malo Masangama la kambate
Ilmanama qeerroo jabeessa oduu sobaa maaliif odeessa saba qulqulluma dureessa yemmulee agarbachiisa biyya ofii maaltu gadhiisa yemmulee agarbachiisa biyya ofii maaltu gadhiisa kana gadi qaabi calleessa ilmanama qeerroo jabeessa oduu gara maaliif odeessa saba qulqulluma dureessa yemmulee agarbachiisa oromiyaa maaltu gadhiisa yemmulee agarbachiisa oromiyaa maaltu gadhiisa sangaa ofaa jennaan ofne baane shakkariitti ushaniin bitata ushantamaan bitagariini ya alaamaa qawwe taa'an tola labaniini yaa maarree yoo du'e jabaan gaafa labaniini yaa maarree yoo du'e jabaan gaafa amboo keessaa lolaa haata shakkar ga'ee mataani abbaanis yoo du'e ilmatti raambadu maqaani gurree aagaa diddu bosommaas ilmatti dhiibbeeniddu gurree aagaa diddu bosommaas ilmatti dhiibbeeniddu yandaan koonuu gijimaadhu imimmaan kootuu riishitaadhu yandaan koonuu gijimaadhu imimmaan kootuu riishitaadhu amboo gubba yaa baala goodarree wallaggarraan yaa baala goodarree arsi gubba yaa baala goodarree sololorraan yaa baala goodarree sumabbiinko yaa baala goofaree isa jirtaa yaa baala goofaree yandaan koonuu gijimaadhu imimmaan kootuu riishitaadhu yandaan koonuu gijimaadhu imimmaan kootuu riishitaadhu amboo gubbaa yaa baala goodarree jaddu gubbaa yaa baala goodarree mida gubbaa yaa baala goodarree incinniirraan yaa baala goodarree sumabbiinkoo yaa baala goofa isa jirtaa yaa baala goofa tephalookoo yaa መገናኘት እንዳለ ሁሉ መለያየትም አለና እኛም እንደተገናኘን መለያየታችን ግድ ሆነ። ሰዓታችን ገደበን። እስካሁን ድረስ ስናስተናግዳችሁ የነበርነው ፕሮግራም በመምራት በሪ አለሙ፣ እኔ ፕሮግራም በማቅረብ ኢዮባይሳም፣ ቴክኒሻናችን አስፋው ገመችሁ አብረናችሁ ነበርን። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። ዳውን ዳውን ወያኔም በሚለው በተፈሪ መኮንን ዜማ እንሰናበታለን። ደህና ሁኑ። ዳውን ዳውን Let me go back ahead. Come to the
Nazar,